አሳ ይበላል አይበላም የሚሉ ሰዎች አሉ። አንዳንድ ሰዎችም ክርስቲያኖች ሆነው ምግብ ቤት ያላቸው የምትሰሙ ከሆነ ማስተካከል ይገባናል። ምግብ ቤት ያለን ሰዎች የጾም ምግብ ከአሳ ጋር የሚሉ ሰዎች አሉ። የጾም ምግብ አለ በቂ ነው። በልዩ ሁኔታ የተዘጋጀ የጾም ምግብ አለ በቂ ነው። ከአሳ ጋር ማለት ምን ማለት ነው? መንግስተ ሰማያት ከሞት ጋር እንደማለት እኮ። መንግስተ ሰማያት መግባት ትፈልጋለህ? ከሞት ጋር እንዴት ይሆናል? መንግስተ ሰማያት ሌላ፣ ሞት ሌላ፣ አሳ ሌላ፣ የጾም ምግብ ሌላ። አሳ ይበላ እስካሁን የሚጠይቁ ሰዎች አሉ። የሚጠይቁ ሰዎች ደግሞ የሚበሉ ሰዎች ናቸው። እየበሉ መምህር ሲያገኙ አሳ ይበላል አይበላም ብለው ይጠይቁታል። አይበላም ሲላቸው ይሄ አይረባም፣ ቆይ ሌላ መምህር ይላሉ። ያኛውን መምህር አይበላም ይላቸዋል፣ ይሄም አይረባም። ምን አይነት መምህር ነው የሚፈልጉት እነሱ? ይበላል የሚል መምህር ይፈልጉት፣ ራይት እንዲሰጡ ለራሳቸው ማለት ነው። አሳ በትክክል ጾም አለው። መጽሐፍ ቅዱስ እንደዚህ ይላል። በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 39 ላይ ከአሳ ከሰርዲን ከምናምን ጋር የሚያስቸግሯችሁ ሰዎች ካላችሁ ይህንን አንብቡላችሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 39 ስለ ስጋ ነው የሚናገረው ቅዱስ ጳውሎስ። የመጀመሪያው እንደዚህ ይላል፣ ስጋ ሁሉ አንድ አይደለም ይላል። ስጋ የተባለ በሙሉ ስጋ ቢሆንም ግን አንድ አይደለም ማለት ሲዘረዝራቸው፣ የሰው ስጋ ግን አንድ ነው አለ። ምን ማለት ነው? ነጭም ቢሆን ጥቁር፣ አፍሪካዊ ቢሆን አሜሪካዊ፣ ክርስቲያን ቢሆንም ባይሆንም፣ ሽማግሌ ቢሆን ወጣት፣ ወንድ ቢሆን ሴት፣ ሁሉም ሰው የተባለ በሙሉ ስጋው ስንት አይነት ነው አለ? አንድ ነው አለ። ሁሉም የሰው ስጋ አንድ ነው አለ። ቀጠለ፣ የእንስሳ ስጋ ደግሞ ሌላ ነው አለ። የእንስሳ ስጋ ከሰው ስጋ ይለያል። ለዚህ ነው የምንመገበው የእንስሳን ስጋ። የሰው ስጋ እንበላም፣ የእንስሳ ስጋ እንበላለን። ልዩ ነው አለ። የእንስሳ ስጋ ደግሞ ከሰው ስጋ ይለያል አለ። ቀጠለ፣ ሶስተኛ የወፎች ስጋም ልዩ ነው አለ። የምን ስጋ ልዩ ነው አለ? የወፎች ስጋ። ስንት አይነት ስጋ ተናገረ? ሶስት አይነት። አንደኛው የምን ስጋ? የሰው ስጋ። ሁለተኛ የእንስሳ ስጋ። ሶስተኛ የወፎች ስጋ። አራተኛ የአሳ ስጋም ልዩ ነው አለ። የአሳ ምን ስጋ? ስለዚህ አሳ ምንድን ነው ማለት ነው? ስጋ። ፍየል አይበላም ካልክ አሳውን ለምን ትበለዋለህ? ፍየሉንም አብሮ መብላት ስጋ ነው አለ መጽሐፍ ቅዱስ ነው የሚለው። የአሳ ስጋ። አሳ አትክልት አይደለም ማለት ነው። ሌላ ነገር የለውም። እንዲህ ነው የሚራባው እንደዚህ ነው ምናምን ብለው ሊያስተምሩ የሚፈልጉ ሰዎች አሉ። በጭራሽ መጽሐፍ ቅዱሱ እንዲህ ብሎ አስቀምጦታል። ስለዚህ በጾም ጊዜ አሳ መመገብ አይፈቀድም።